Betembosa. Wow. Kamu serah anda so. Betul betul modern no. ዛሬ የምታዩት በጠዋት ወደ መንገድ ወጣና ነኝ የዚህ መንገድ አላማችን የትመኛ መስሪያ ቤት አማካኝነት የገዙ ደንበኞችን ሂደን ለመጠየቅና የነበራቸው ቆይታ ለመስማት መንገድ ላይ ያለ ነው ሰላም ጤና ይስጥልኝ እኔ ሞድሽ ነኝ ከበቀለ መስሪያ ቤት የኛ ደንበኞች ቤት ገዝተው የመሽካንታ ፊርማ ፈርመው እዛጋ ግንኙነታችን አያቆምም አብረን የነበራቸውን ቆይታና እንዲሁም ደግሞ ቤቱ ተስማማቸው ሰፈሩ ተስማማቸው አልተስማማቸው የሚሉትን ለመስማትና ለማወቅ የኛ የመስሪያ ቤቱ ዓላማ ነው በቀለ ይውስ መሽካንታዎት אנחנו מאמינים בביקור בקשר הדוק הזה יחד עם הלקוחות ובכלל להגיד להם בטן בוסה ולבקר אותם זה חלק חשוב ሰላም ሃይ בטן בוסה וואו בטן בוסה እንዴት ነው ሰላም ናችሁ ዋው አዘባይ ቤቱ ማምሮበታል በጣም ደግሞ ስራ አለ ሰው ተዳረባ አሜን አሜን ሰላም ወለና የኛ መስሪያ ቤት ደንበኞቻችን ቤት ገዝቶ መሽካንታ ሰጥቶ መተው ብቻ አይደለም ምክንያቱም ሂደቱ እንደምታውቁት በጣም ረጅም ስለሆነ ቀረቤታችን ወደ ጓደኝነትና እንዲሁም ወደ ቤተሰብ ነው የሚያመራው ስለዚህ ዛሬ ደንበኞቻችን ቤት እንገኛለን ከናልማዝ ከባለቤቷ ስለነበረው ሂደት አብረን ለመስማትና ቤቱ እንዴት ነው ተመቻቸው አልተመቻቸው የሚለውን ለመስማት ነው የምንገኘው ቤቱን በጣም ነው ወደድነው አገልግሎታችሁ እናንተ በጣም እንዴት ብዬ ልንገር ማለት ነው በጣም ጥሩ ነው እናመሰግናለን ጋም ስራችሁ ብቻ ሳይሆን ምክራችሁም በጣም ጥሩ ነው ከእግዚአብሔር ጋር ለምሳሌ አሁን አንድ ሰው ቤት መግዛት ሲያስብ ፍራቶች አሉ እንዴት ነው መጀመሪያው በምን ልጀምር ምን ላይ ነው በጣም ፈርታችሁ የነበረበት ዋናው ሐሳቡ ገና መጀመሪያ ስታስበው ባንክ እንዴት እንደምንወስድ አናውቅም የነበር እንዴት እንደሆነ ወለዱ ሳይሆን በመጀመሪያ እንዴት ነው ብለን ነው እናንተን አማከርነ እናንተ ሹራ ወጣ አንቱልሽ ሰጠናችሁ እናንተ ነው እንትን ያላችሁልን ማለት ነው በጣም ደስ እና ይከብዳል መክበዱን አባል እናንተ ስለገባችሁበት አዎ በእናንተ ነው ያለቀ ማለት ነው እውነትሽ ነው እርግጥ ብዙ ሰዎች አሁን ቤት መግዛት እየፈለጉ አቅሙ ያላቸው ደፍሮ መግባቱ ስለሚከብዳቸው ብዙዎቹ መግዛት እየቻሉ በክራይ ይኖሩ አሉ ይሄ የክራይ ቤት ደግሞ ዝሮ የነሱ አይደለም እንደዚህ ግን እንደማንም ብሎ ገዝቶ ድካሙን ድካም አርጎ ወጣወረዱን ወጣወረድ አርጎ ገዝቶ የራስን ቤት ይዞ መቀጠል ማለት በጣም ትልቅ ነገር ነው ብዙ ሐሳብ ነበር ግን ከዚህ ሁሉ እንዳልከው ደፍሮ መግባት ነው እና አሁን እኔ ሁሉም ነገር አልማዝናት እኔ ደፍራ ገባችሁ አልማዝናት ሐሳብና ብረዳትም እሷ ግን በስልኩም በምኑም ትልሹም በዚህ አርገው በዚህ አምጣው በቃ ብዙ ወጣወረድ ነበረው በጣም እኔ ግን ያው መቼም እሷ ስትለኝ አመጣለሁ ይሄን አርገው ስትላ ያረጋለሁ ወደ በቀለ ይውስ መሽካንታዎት መስሪያ ቤት ለመምጣት የኛንን ማንነት የነገራችሁ ማን ነው እንዴት ነው የኛን ያገኛችሁና በመጀመሪያ ሰው ስልክ ሰጣት መሰሪያ ዛ አለማጫነት ተሰጠችኝ በሷ ነው በጣም ደስ ይላል ጥሩ ስራ ከሰራና ማገዝ ከቻልነ ጊዜ መስጠት ከቻልነ አንድ ደንበኛ ተጠቃሚ ከሆነ የሚቀጥለውን ደንበኛ የሚያመጣው እሱ ነው ይሄ አንድ ሁለተኛ ለህብረተሰባችን እናግዛለን ቤት መግዛት ውጣው ወረዱ በጣም ብዙ ነው ብዙ የሚያጨናንቅ ነገር አለ ካለማጫጋም እንደዛ ነበር ግን ዋናው ሁሉ ጊዜም ቢሆን
በሰላም እንዲያልፍና ጥሩ አስተሳሰብ ማሰብ ያስፈልጋል። እግዚአብሔር ላንቺ ያለው አይቀርም ትለኝ ነበር የምወድሽ እግዚአብሔርን አዛ ትንሽ የሆነ አረጋጋለሁ ተስፋ አረጋለሁ እና ሰው ከእግዚአብሔር በታች ያስፈልጋል። ለዛውም ጥሩ ሰው እንደዚህ አማክሮ በስራችሁ ብቻ ሳይሆን መለሰን ታዩ በጠበቃው ሁሉ ጊዜ ነው የምደውል አለ ሰዓቱም ከስራ ወጥቶ የምደውላለሁ እና በጣም ነው የማመሰግን እግዚአብሔር እውነት የሰራችሁ እንግዲህ እንዴት ልበል እግዚአብሔር ልጆቻችሁን ያሳድግ እናንተም ስራችሁ አድጎ ነው ማየት የምንፈልግ ቤተሰብ ነን እንግዲህ እንቀጥላለን እና የእናንተ እንግዲህ ሰዎች የሚገዙ ሰዎች እናንተን ወስደው ቢገዙ የትርፋማ ናቸው እንዳልሽው ደንበኞቻችን በእኛ መጥተው አገልግሎት የሚፈልጉ በቀለ ይውጽ መሽካንተውት በቲቮ በአሁኑ ሰዓት ይህ መስሪያ ቤት ሁለቱንም አቀናጅቶ የሚሰራ መስሪያ ቤት ነው እና ስለተቀበላችሁ በጣም ደስ ብለናል እናመሰግናለን። የሚቀረውን ሁሉን ጊዜያችሁን ደግሞ እንደዚህ በደስታ በፍቅር በሰላም ልጆቻችሁን እንድታሳድጉበት ቤት ይሁን እና መልካም ቀን እናመሰግናለን።